ሰላም ዛሬ ደግሞ ቶፕ 5 ኢንተርናሽናል ኢንቴሪየር ዲዛይነሮችን እናስተዋውቃችሁ። አንደኛ ማርቲን ሎረንስ ደማቅ ቅንጡ እንዲሁም የየግለሰቦችን የኢንቴሪየር ዲዛይን ስታይል ተመስርቶ የሚሰራ ሲሆን በሆሊውድ ውስጥ በጣም ታዋቂና ከተለያዩ ሴሌብሪቲዎች ጋር የሰራ ነው። ከነዚህ መካከል የካርዳሺያን ፋሚሊ፣ ካይሊ፣ ክሎይና ኮርትኒ ቤቶችን በመስራት ይታወቃል። እንዲሁም ደግሞ የ5 ስታር የተለያዩ ሆቴሎችንም ሰርቷል። ሁለተኛ ጃክዌስ ግሬንጅ 18ኛው ሴንቸሪ ከሞደርንና ኮንቴምፖራሪ ዲዛይን ጋር በመቀላቀል በመስራት የሚታወቅ ሲሆን ከተለያዩ ፋሽን ብራንዶች ጋር እንደ ዋይኤስኤል እና ቫለንቲኖ ጋር በመስራት ይታወቃል። እንዲሁም ከነገስታቶች ቤቶች መካከል የሞናኮዋ ልዕልት ካሮሊን ቤት ሰርቷል። ሶስተኛ ኬሊ ዊስለር ደማቅና ለየት ያለ ፈርኒቸሮችን በመጠቀም የምትታወቅ ሲሆን በተለያየ 5 ስታር ሆቴሎች ላይ እንዲሁም ሴሌብሪቲ ቤቶችን በመስራት ታወቃለች። ከነዚህም ሴሌብሪቲ ክላይንቶች መካከል ካሜሮን ዲያዝ እና ጄሲካ አልባ ጥቂቶቹ ናቸው። አራተኛ ቦቢ በርግ በኔትፍሊክስ ላይ ኪዩር አይ በሚባለው ፕሮግራም ላይ የሚታወቅ ሲሆን ዘመናዊ ዲዛይኖችን ከፈንክሽናሊቲና ከግለሰቦቹ ዲዛይን ጋር በማቀራረብ ይሰራል። የራሱም የሆነ የፈርኒቸር ዲዛይን ሾፕ አለው። አምስተኛ ጆአና ጌንስ በፊክሰር አፐር ፕሮግራም ላይ የምትታወቅ ስትሆን የባህላዊ እቃዎችን ከሞደርን ማቴሪያል ጋር በመቀላቀል ትታወቃለች። ከሴሌብሪቲ አሰሪዎቿ መካከል ጄኒፈር ሎፔዝ አንዷ ናት። የምንሰጣችሁ መረጃዎች ጠቃሚ ስለሆኑ ላይክ፣ ፎሎ፣ ሼር ማድረግ አይርሱ።